በማንቸስተር ዩናይትድ ቤት የዝውውሩ ድራማ አሁንም የቀጠለ ሲሆን ልክ እንደ 2022 የዝውውር ጊዜ ታሪክ ራሱን እየደገመ ይመስላል። ማንቸስተር ዩናይትድ ሁለቱን የፕሪሚየር ሊግ ልምድ ያላቸውን ኢላማዎቹን ኤሊት አንደርሰን እና ማቲያስ ፈርናንዴዝን ካጣ በኋላ በአዲሱ የዝውውር ስትራቴጂ ያዘጋጀው አስገራሚ የ80 ሚሊዮን ፓውንድ አማራጭ ይፋ ሆኗል። በሌላ በኩል በዘንድሮው የዓለም ዋንጫ ውድድር ላይ ሊዮኔል ሜሲ፣ ክሊያን ምባፔ፣ ማይክል ኦሊሴ እና ቪኒሺየስ ጁኒየር ደምቀው ሲታዩ ባለፈው የውድድር ዘመን በፕሪሚየር ሊጉ የቴሪ ኦነሪ እና ኬቨን ደብሮይን የአሲስት ሪከርድ የሰበረው ብሩኖ ፈርናንዴዝ በአሜሪካው ምድር መቸገሩ የሰሞኑ መነጋገሪያ ርዕስ ሆኗል። ለመሆኑ ብሩኖ ፈርናንዴዝ በአሜሪካ ለምን ተቸገረ? ፖርቹጋልስ ከስፔን ጋር ለምታደርገው ወሳኝ ጨዋታ የብሩኖ ፈርናንዴዝን ሙሉ አገልግሎት እንዴት ማግኘት ትችላለች? በዚህ ቪዲዮ እነዚህና ሌሎች ማንቸስተር ዩናይትድን የተመለከቱ መረጃዎችን ከማርከስ ራሽፎርድ እና ከክሪስቴንሲዮ ሰመርቪል እጣ ፈንታ ጋር አያይዘን በዝርዝር እንመለከታለን። ታዲያ ቪዲዮ ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። የብሩኖ ፈርናንዴዝ ጉዳይን እናንሳ። ብሩኖ ፈርናንዴዝ በዓለም ዋንጫው ላይ እያሳየ ያለው ፐርፎርማንስ መነጋገሪያ ሆኗል። በዘንድሮ የዓለም ዋንጫ እንደ ሊዮኔል ሜሲ፣ ክሊያን ምባፔ፣ ሃሪ ኬን፣ ቪኒሺየስ ጁኒየር እና ማይክል ኦሊሴ ያሉ የዓለማችን ኮከቦች ደምቀው ሲታዩ ብሩኖ ፈርናንዴዝ ግን በአሜሪካው ምድር የጠበቅነውን ያህል መሆን አልቻለም። ፖርቹጋል ክሮኤሺያን 2-1 ባሸነፈችበት ጨዋታ ላይ ብሩኖ ፈርናንዴዝ ለ60 ደቂቃዎች ብቻ ተጫውቶ ተቀይሯል። ታዲያ ባለፈው የውድድር ዘመን በፕሪሚየር ሊጉ በ35 ጨዋታዎች 21 አሲስቶችን በማድረግ የቴሪ ኦነሪ እና ኬቨን ደብሮይን ሪከርድ የሰበረው የአሲስት ማስተሩ ብሩኖ ፈርናንዴዝ በዓለም ዋንጫው ላይ በአራት ጨዋታዎች አንድ አሲስት ብቻ ያስመዘገበው ለምንድን ነው? ብሩኖ ፈርናንዴዝ በዓለም ዋንጫው ከፖርቹጋል ብሔራዊ ቡድን ጋር ለምን ተቸገረ? ይህን ጥያቄ ለመመለስ የችግሩ መነሻ ሊሆኑ የሚችሉ ሁለት ወሳኝ ምክንያቶችን ማንሳት ይቻላል። የመጀመሪያው ምክንያት ሊሆን የሚችለው ብሩኖ ፈርናንዴዝ ከኳስ ጋር ለመገናኘት ያለው ፍላጎትና ከመደበኛ ቦታው ወደ ኋላ ማፈግፈጉ ነው። በማንቸስተር ዩናይትድ ቤት በጨዋታ በአማካይ ከ65 እስከ 87 ጊዜ ኳስ የሚነካው ብሩኖ ፈርናንዴዝ በፖርቹጋል ማሊያ ግን ከኮሎምቢያ እና ከክሮኤሺያ ጋር በነበሩት ጨዋታዎች የኳስ ንክኪው ወደ 56 እና 46 ዝቅ ብሏል። ፉትሞብ ያወጣው ተች ማፕ እንደሚያሳየው ብሩኖ ፈርናንዴዝ በተደጋጋሚ ኳስ ፍለጋ ወደ ራሱ የሜዳ ክፍል ይመለሳል። ብሩኖ ወደ ኋላ የሚመለስበት ዋናው ምክንያት የጨዋታው ሲስተም በፈጠረው ስቲራል ፖዚሽን የፖርቹጋል አማካዮች በፍጥነት ወደፊት የሚሻገሩ ፕሮግሬሲቭ ፓሶችን ከማድረግ ይልቅ ሳይድ ፓስ ወይም ደግሞ የጎንዮሽ ቅብብሎችን ስለሚያበዙ ነው። ብሩኖ ፈርናንዴዝ በተደጋጋሚ ወደ ኋላ ይመለሳል ማለት ይበልጥ አደገኛ ከሚሆንበትና ለአጥቂ መስመሩ ቀርቦ ከሚጫወትበት የ10 ቁጥር ቦታው ስለሚርቅ የጎል እድሎችን መፍጠር አይችልም ማለት ነው። አብዛኛውን ጊዜ ብሩኖ ፈርናንዴዝ ስኬታማ የሚሆነው ቁጥጥር በበዛበትና ስትሪክት ፖዚሽናል ፕሌይንግ ሲስተም ሳይሆን ፍጥነትና ኪዮስ ባለበት ሲስተም ውስጥ ነው። ብሩኖ ፈርናንዴዝ ትክክለኛ የመልሶ ማጥቃትና የትራንዚሽን ተጫዋች ምሳሌ ሲሆን ጥንቃቄ ከበዛበት ይልቅ ሃይ ሪስክ ሃይ ሪዋርድ የሚባለውን አጨዋወት ይመርጣል። ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ አንዱ የተወቀሰበት ጉዳይ ብሩኖ ፈርናንዴዝን ያለ ቦታው ማሰለፉ ነበር። አሁንም የፖርቹጋል አሰልጣኝ ሮበርቶ ማርቲኔዝ ሙሉ በሙሉ የፈርናንዴዝን ቦታ ባይቀይረውም ለብሩኖ ፈርናንዴዝ የሚመች አጨዋወት ባለመምረጡ ምክንያት ብሩኖ ፈርናንዴዝ እየባከነ ያለ ይመስላል። ሁለተኛው ምክንያት የፖርቹጋል ወደ ግራ ያደላ የአጨዋወት ታክቲክ ነው። ብሩኖ ፈርናንዴዝ በፕሪሚየር ሊጉ ለማንቸስተር ዩናይትድ ሲጫወት አብዛኛውን ጊዜ በሜዳው የቀኝ ክፍል በኩል በሚገኙ ክፍተቶች ላይ በነፃነት እየተንቀሳቀሰ የጎል እድሎችን ሲፈጥር ተመልክተናል። ለምሳሌ ከክሪስታል ፓላስ እና ከፉልሃም ጋር በነበሩ ጨዋታዎች ላይ ለቤንጃሚን ሼሽኮ እንዲሁም ከቼልሲ ጋር በነበረው ጨዋታ ለማቲያስ ኩኛ ያቀበላቸውን ኳሶች መጥቀስ ይቻላል። በእነዚህ አጋጣሚዎች ብሩኖ ፈርናንዴዝ ከራይት ሳይድ በኩል በመሆን እነዛን ውብ የጎል እድሎችን መፍጠር ችሎ ነበር። ነገር ግን በፖርቹጋል ብሔራዊ ቡድን ውስጥ አብዛኛውን ጊዜ የጨዋታው መመንተም ያለው በግራ መስመር በነ ራፋኤል ሊዮና በኑኖ ሜንዴሽ በኩል ነው። ይህም ብሩኖ ፈርናንዴዝን ከለመደው የቀኝ መስመር አስወጥቶ ወደ ግራ እንዲንሸራተትና ብቃቱ እንዲቀንስ ያደርገዋል። እነዚህ ችግሮች ቢኖሩም ብሩኖ ፈርናንዴዝ በዓለም ዋንጫው የተከላካይ መስመርን የሚሰነጥቁ አጫጭር ኳሶችን ወይም ደግሞ ሾርት ኤንድ ላይን ብሬኪንግ ፓስ በማድረግ የቶርናመንቱ ቀዳሚው ተጫዋች እንደሆነ የኢንተርናሽናል ሴንተር ፎር ስፖርት ስተዲስ ፉትቦል ኦብዘርቫቶሪ መረጃ ያሳያል። የፖርቹጋል ትልቁ ፈተና እስካሁን አንድም ጎል ካልተቆጠረባት ስፔን ጋር በሩብ ፍጻሜ ትገናኛለች። በዚህም መሰረት አሰልጣኝ ሮቤርቶ ማርቲኔዝ የስፔንን ተከላካይ መስመር በቀላሉ ለመስበር ከፈለገ ብሩኖ ፈርናንዴዝን ነፃ የሚያወጣና የሚመቸውን የአጨዋወት ሲስተም መምረጥ ይኖርበታል ማለት ነው። ማንቸስተር ዩናይትድ እና የ2022 የዝውውር ድራማ ከዘንድሮ ጋር ተመሳሳይነት ስላለው ታሪክ ራሱን እየደገመ ይመስላል። ማንቸስተር ዩናይትድ በዚህ ክረምት ሊያስፈርማቸው ያሰባቸውን ኤሊት አንደርሰን እና ማቲያስ ፈርናንዴዝን ማጣቱን ተከትሎ በማህበራዊ ሚዲያ ላይ የደጋፊዎች ቁጣና ስጋት በከፍተኛ ሁኔታ እየተሰማ ይገኛል። በደጋፊዎችና በሚዲያ ሰዎች ማንቸስተር ዩናይትድ አቅም አልባ ወይም ደግሞ አንሲሪየስ ክለብ እየተባለ ቢተችም እውነታው ግን የተለየ ነው ሲል ማንቸስተር ኢቭኒንግ ኒውስ አስነብቧል። ማንቸስተር ኢቭኒንግ ኒውስ ባወጣው ወቅታዊ ጽሑፉ ላይ ማንቸስተር ዩናይትድ
አሁን ያለበት ሁኔታ ከ4 ዓመታት በፊት በ2022 የዝውውር መስኮት የነበረውን ታሪክ በደንብ እንደሚያስታውስ ይገልጻል። በ2022 አሰልጣኝ ኤሪክ ቴን ሃግ የቀድሞ ተጫዋቹን ፍሬንኪ ዲዮንግን ለማስፈረም ክረምቱን ሙሉ ከባርሴሎና ጋር ሲነጋገር ከርሞ 71.5 ሚሊዮን ፓውንድ የሚጠጋ ገንዘብ ለመክፈል ቢስማማም ተጫዋቹ ዲዮንግ ወደ ኦልድ ትራፎርድ መምጣትን አልፈለገም ነበር። ለማያገኘው ተጫዋች 2 ወር ሙሉ በከንቱ ያባከነው ማንቸስተር ዩናይትድ ውድድሩ ሲጀመር በብራይተንና በብሬንትፎርድ አሳፋሪ ሽንፈት ከደረሰበት በኋላ በነሐሴ ወር አጋማሽ ፊቱን ወደ ሪያል ማድሪድ አዙሮ ካርሎስ ካዘሚሮን በ70 ሚሊዮን ፓውንድ አስፈረመ። ካርሎስ ካዘሚሮን በማንቸስተር ዩናይትድ ቤት ድንቅ የውድድር ዘመናትን አሳልፎ ዘንድሮ ደስ በሚል ሁኔታ በክብር መሸኘቱን እናስታውሳለን። ከዚህ ጋር ተያይዞ አዲሱ የማንቸስተር ዩናይትድ የዝውውር ስትራቴጂ በ2022 ለተፈጠረው ድራማዊ ዝውውር ትልቅ ምላሽ መስጠት እንደሚችል እየተነገረ ይገኛል። ምክንያቱም አሁን ላይ ማንቸስተር ዩናይትድ 2 አይነት የተጫዋቾች ምልመላና የዝውውር ስትራቴጂን በመከተል ላይ ይገኛል። እነዚህ ስትራቴጂዎች በመረጃ ላይ የተመሰረተ ወይም ደግሞ ዳታ ሊድ ሪክሩትመንት እና በፕሪሚየር ሊጉ ላይ ውጤታማነታቸውን ባስመሰከሩ ተጫዋቾች ላይ ያተኮሩ ናቸው። እነዚህን ስትራቴጂዎች ለማስፈጸም ደግሞ የእግር ኳስ ዳይሬክተሩ ጄሰን ዊልኮክስ እና የዝውውር ዳይሬክተሩ ክሪስቶፈር ቪቬል ከፍተኛ ኃላፊነት አለባቸው። በዚህም መሰረት ማንቸስተር ዩናይትድ ባለፈው ክረምት ብራያን እምብሞን፣ ቤንጃሚን ሼሽኮን፣ ማቲያስ ኩኛና ሴኖ ሎመንስን በማስፈረም ጥሩ ስኬት ማስመዝገብ ችሏል። ስለዚህ አሁን ላይ የፕሪሚየር ሊግ ልምድ ያላቸው የኤሊት አንደርሰን እና የማቲያስ ፈርናንዴዝ አለመምጣት የማንቸስተር ዩናይትድን የዝውውር እቅድ ያበላሸዋል ተብሎ አይታሰብም። ምክንያቱም በመረጃና በስታቲስቲክስ ላይ በተመሰረተው የዝውውር ስልቱ ውስጥ የያዛቸው በርካታ አማራጮች ስላሉት የድንጋጤ ግዢዎችን ወይም ደግሞ ፓኒክ ባይንግ ከመፈጸም ይልቅ በተረጋጋና በተጠና መንገድ ትክክለኛውን ተጫዋች ማምጣት ይችላል ተብሎ ይታመናል። የማንቸስተር ዩናይትድ የተሻሻለው የክረምቱ የዝውውር እቅድና ቀጣይ ኢላማዎች። ማንቸስተር ዩናይትድ በዘንድሮ የዝውውር መስኮት አማካይ፣ የግራ ክንፍ ተመላላሽ፣ የግራ ክንፍ አጥቂ፣ የፊት መስመር አጥቂና በረኛ የማስፈረም እቅድ እንዳለው በርካታ መረጃዎች መውጣታቸው ይታወቃል። በዚህም መሰረት ማንቸስተር ዩናይትድ ከፍተኛ ትኩረት የሚሰጠውን የአማካይ ክፍሉን ለመገንባት ከ10 በላይ አማካዮችን በማጥናት ይሆኑኛል ያላቸውን ተጫዋቾች ለማስፈረም ሾርት ሊስት አድርጎ እየተንቀሳቀሰ ይገኛል። በቶፕ 10 ዝርዝሩ ውስጥ ካስቀመጣቸው አማካዮች መካከል ኤደርሰንን ከአትላንታ በ38 ሚሊዮን ፓውንድ ቢያስፈርምም የፕሪሚየር ሊግ ልምድ ያላቸውና በጥብቅ ይፈልጋቸው የነበሩት ኤሊት አንደርሰን፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ የዝውውር ዋጋቸው ከፍተኛ በመሆኑ ከዝውውሩ በጊዜ ወጥቷል። አሁን ላይ የእቅድ ለውጥ በማድረግ ሌሎች አማካዮችን እየተከታተለ እንደሆነ ስካይ ስፖርትና ፋብሪዚዮ ሮማኖ ይፋ አድርገዋል። የሪያል ማድሪዱ አማካይ ኦሬሊያን ቹዋሜኒ እና የቦርንመዙ አማካይ አሌክስ ስኮት የማንቸስተር ዩናይትድ ቀዳሚ ምርጫዎች መሆናቸውን ስካይ ስፖርት ይዞት የወጣው መረጃ ይጠቁማል። ነገር ግን ከሁለቱ አማካዮች ጋር በተያያዘ ማንቸስተር ዩናይትድ ከባድ ፈተና ሊገጥመው ይችላል። ለምሳሌ ቹዋሜኒ ከሪያል ማድሪድ መውጣት አለመውጣቱ በግልጽ አለመታወቁና የደሞዙ ሁኔታ የዝውውሩን ሂደት ሊያከብደው ይችላል። በሌላ በኩል ከሪያል ማድሪድ ጋር ስሙ ሲያያዝ የነበረው የቼልሲው አማካይ ኤንዞ ፈርናንዴዝን በተመለከተ ሪያል ማድሪድ ባወጣው ኦፊሻል መግለጫው ከኤንዞ ጋር በተያያዘ የተሰራጨው ዜና ውሸት እንደሆነ በሪያል ማድሪድ በኩል ምንም አይነት ፍላጎትም ሆነ ግንኙነት እንደሌለ አሳውቋል። ስለዚህ ሪያል ማድሪድ አማካይ የማያስፈርም ከሆነ ዝውውሩ የመሳካት እድሉ እጅግ በጣም ዝቅተኛ ይሆናል ማለት ነው። አሌክስ ስኮትን በተመለከተ ቦርንመዝ የመሸጥ ፍላጎት እንደሌለው ለአርሰናልና ለሊቨርፑል በግልጽ መናገሩ ተሰምቷል። በአሁኑ ሰዓት ቦርንመዝ አሌክስ ስኮትን ከመሸጥ ይልቅ አዲስ ኮንትራት ለማስፈረም እየሰራ መሆኑ በስፋት እየተነገረ ይገኛል። ምናልባት አሌክስ ስኮት የቀረበለትን አዲሱን ኮንትራት ካልፈረመ ቦርንመዝ 80 ሚሊዮን ፓውንድ ይዞ ለሚመጣ ክለብ ሊሸጠው እንደሚችል እየተነገረ ይገኛል። ከቹዋሜኒ እና ከአሌክስ ስኮት በተጨማሪ ሌሎች የማንቸስተር ዩናይትድ አማራጮችን ስንመለከት በዓለም ዋንጫው ላይ ድንቅ ብቃቱን እያሳየ የሚገኘው የ18 ዓመቱ ሞሮካዊ ኮከብ አዩብ ቦአዲ እንዲሁም ፍሌክስ ኒሜቻ እና ሳንደር ቤርገን በዝርዝሩ ውስጥ ተካተዋል። አዩብ ቦአዲን በተመለከተ አርሰናልና ማንቸስተር ሲቲ ከፈላጊዎቹ ውስጥ በቀዳሚነት የሚጠቀሱ ክለቦች ናቸው። ሌላኛው ከማንቸስተር ዩናይትድ ጋር ስሙ እየተያያዘ የሚገኘው ስዊዘርላንዳዊ ሁለገብ ተጫዋች ዮሃን ማዛምቢ ነው። ማንቸስተር ዩናይትድ ስዊዘርላንዳዊውን የ20 ዓመት ወጣት ዮሃን ማዛምቢን ወደ ኦልድ ትራፎርድ ለማምጣት ፍላጎት እንዳለው የተለያዩ ድረገጾች መረጃ አጋርተዋል። ከማንቸስተር ዩናይትድ በተጨማሪ አርሰናል፣ ባየር ሙኒክ እና ኒውካስል እንዲሁም ሌሎች ክለቦች የማዛምቢ ፈላጊዎች እንደሆኑ ተጠቅሷል። በተለይም ኒውካስል ሳንድሮ ቶናሊን በ100 ሚሊዮን ፓውንድ ለቶትንሃም ከሸጠ በኋላ ተተኪ ፍለጋ ላይ ሲሆን ቀዳሚ ኢላማው ያደረገው ማዛምቢን መሆኑ እየተጠቀሰ ይገኛል።
ማዛምቢ ለምን በብዙ ክለቦች ተፈላጊ ሆነ የሚለውን ስንመለከት የመጀመሪያው ምክንያት እድሜውና የዝውውር ዋጋው ነው። ማዛምቢ ገና 20 ዓመቱ ሲሆን የዝውውር ዋጋው 47 ሚሊዮን ፓውንድ አካባቢ ይገመታል። ተጫዋቹ ካለው እምቅ አቅም አንጻር ይህ ዋጋ በጣም ተመጣጣኝ ነው ማለት ይቻላል። ሌላኛው ምክንያት ሁለገብነቱ ወይም ደግሞ የቨርሲቲሊቲ ባህሪ ያለው ተጫዋች መሆኑ ነው። ማዛምቢ አጥቂ፣ አማካኝ፣ የቀይ ክንፍ አጥቂና የፊት መስመር አጥቂ ቦታዎች ላይ መጫወት የሚችል ሁለገብ ተጫዋች ነው። ይህንንም በዓለም ዋንጫው ላይ እያስመሰከረ ሲሆን በ4 ጨዋታዎች 3 ጎልና 2 አሲስት ማስመዝገብ ችሏል። ማንቸስተር ዩናይትድ ማዛምቢን የሚያስፈርመው ከሆነ በመሃል ሜዳው ላይ ጥንካሬን ከመጨመሩ በላይ ለብሩኖ ፈርናንዴዝ እና ለቤንጃሚን ሼሽኮ ምርጥ ተቀያሪ መሆን ይችላል። የክሪስቴንሲዮ ሰመርቪልን ጉዳይ በተመለከተ ማንቸስተር ዩናይትድ በግራ ክንፍ አጥቂነት ከያዛቸው ተጫዋቾች መካከል አሁንም ቢሆን ሰመርቪል ቀዳሚ ኢላማው እንደሆነ ተገልጿል። ነገር ግን ማንቸስተር ዩናይትድ ለመሃል ሜዳው ከፍተኛ ትኩረት ስለሚሰጥ በሰመርቪል ዝውውር ጉዳይ ከዌስትሃም ጋር ምንም አይነት ንግግር አለመጀመሩን ፋብሪዚዮ ሮማኖ ገልጿል። ቶተንሃምን ጨምሮ ሌሎች ክለቦች ሰመርቪልን ለማስፈረም እየተፎካከሩ ይገኛሉ ተብሏል። ከዚህ ጋር አያይዘን የራሽፎርድን የሰመርቪልንና የማንቸስተር ዩናይትድን የግራ ክንፍ ውሳኔ ስንመለከት ክሪስቴንሲዮ ሰመርቪል ኦልድ ትራፎርድን የሚቀላቀል ከሆነ ማርከስ ራሽፎርድ ከማንቸስተር ዩናይትድ መልቀቅ ሊኖርበት ይችላል። በአሁኑ ሰዓት ማቲያስ ኩኛና ፓትሪክ ዶርጉ በግራ ክንፍ ላይ መጫወት የሚችሉ በመሆኑ ሰመርቪል ከፈረመ ማርከስ ራሽፎርድ እስከ 4ኛ ምርጫ ድረስ ለመውረድ ይገደዳል። በሌላ በኩል ማርከስ ራሽፎርድ ከዓለም ዋንጫው መልስ የዝውውር ጉዳዩ ካልተቋጨ ወደ መደበኛ ልምምድ ከዋናው ቡድን ጋር እንደሚመለስ ይታወቃል። ማንቸስተር ዩናይትድም የሚፈልገውና አዋጭ የሆነ የዝውውር ዋጋ ካልቀረበለት ራሽፎርድን ለማቆየት ፈቃደኛ ነው። ስለዚህ የራሽፎርድ ወደፊት እጣ ፈንታ የሰመርቪልን ዝውውር መወሰኑ አይቀሬ ነው ማለት ነው። የግራ መስመር ተከላካይን በተመለከተ ማንቸስተር ዩናይትድ የኒውካስሉን ተከላካይ ሉዊስ ሃንን ለማስፈረም ፍላጎት ቢኖረውም በተመሳሳይ መጀመሪያ አማካይ ተጫዋቾችን ማስፈረም ላይ ትኩረት ስለሚያደርግ ይህ ዝውውር ለጊዜው እንዲቆይ ተደርጓል ተብሏል። እንግዲህ ለዛሬ ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ መረጃዎቻችን እነዚህ ነበሩ። እናንተ ዛሬ ባነሳናቸው በተለይም ማንቸስተር ዩናይትድ ከአሌክስ ስኮትና ከቹዋሚኒ የትኛውን ቢያስፈርም ይበልጥ ውጤታማ ይሆናል ብላችሁ ታስባላችሁ? በተጨማሪም አሰልጣኝ ሮበርቶ ማርቲኔዝ ስፔንን ለማሸነፍ ብሩኖ ፈርናንዴዝን እንዴት መጠቀም አለበት? ሀሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። To see